ነበር ሱመያን አታገኛትም አትሂድ ብዬ ካልነበረ አትሂድ ተው አታገኛትም ምንም ቢሆን እዚሁ ይሻላል ብዬ ስመለለክ አይሆንም ብለክ ነቀቀኝ ደብበከኝ በቃ አላገኘኋትም ምን ተፈጠረሽ ለክ ይነርገቱ እኔ ሱመያን አታገኛትም አትሂድ ስለሄድክ ምን ተፈጠረሽ አላገኘኋትም ሄድኩኝ ምን ተፈጠረሽ ይሁን እናንተ ተጣላን ተደባደብ መጨረሻ መጀመሪያ ምን ብዬሽ ነበር እኔ ቀስ ብዬ እንደትልቅ ሰው ሳባብልሽ እኔ ሄጄ ሱመያ ማላገኛ ከሆነ ና ብላኛለች ባሁኑ ከዋሸችኝ የማላገኛ ከሆነ ባንቺ ትእዛዝ የፈለግሽው ነገር አድርግልሻለሁ አሁን አዩ ማለት ነው እንደ ትልቅ ሰው ቁጭ አድርጎ ሲያወራት የፈለግሽው ነገር አድርግልሻለሁ ደግሞ ሳይድ ከቆረጠ ነው እንደሚያደርገው እርግጠኛ ነበርኩ ማለት ነው የሆነ ነገር ይላል በቃ ከተወተው ነው እና አዩ የምትፈልጊውን ነገር አድርግልሻለሁ ምንም ችግር የለውም ቁጭ በይና ተቀመጭና ቁጭ አድርጎ አናገራት መሰለኝ ቁጭ አድርጎ ማለት ነው እኔና አንቺ ሱመያን ሂጄ ካላገኘኋት የምትፈልጊውን ነገር አድርግልሻለሁ አልሄድም የምትይኝ ከሆነ ደግሞ አትሄጂም ወደዛ አልሄድም የምትይኝ ከሆነ ካላገኘኋት ሱመያን ከዚህ በኋላ እንዳትሄድ እንዳፈልጋት ካልሽኝ አልፈልጋትም የምትፈልጊውን ነገር አድርግልሻለሁ ሲላት አዩ ሆዬ የሚያገኘኝ መስሏት እንቢ እድልሽ በጣም ያኔ እሺ ማለት ይያለባት እስከ ዛሬ ታግሳ ሱብሃንአላህ ልቧ ንጹህ ቢሆን ኑሮ አሁን ዝም ብላ እስከ ዛሬ ከታገሰችው ነገር አይበልጥም ነበር ግን ገና ለገና ይገናኛሉ የሚለውን ነገር አስባ ምን እንዲደበድባት አደረገችው ሁለተኛ ነገር ደግሞ የተንኮሏ ተንኮል እንዴ እኔ ምን እንዴት ራስሽ አንቺ ሴት አይደለሽ እንዴ እንዶ ሳይድ እንኳን ብቻውን አቀርጩ አንቺ ለራስሽ ያላሰብሽ አውዝ ቢላህ ሸይጣን እና ታዲያ እኔ እዚህ ጋር ምኖረው እኔ መጀመሪያስ እንደው ምናልባት ለወደፊት እንኳን የሚባል ነገር የለኝም እንዴ ሰው እኮ ራሱን ካልወደደ ማለት ነው መጀመሪያ ምንም ነገር ሲመጣ ለራሳችሁ ነው የምትሆኑት አይደል እንዴ እቺ አጥፍቶ ጠፊ ነው የምትሆነው የሆነ ነገር ቢያናድዳት እኔ እስከ ቤተሰብ ጭርስ ማድረግ አይቀርም አጥፍቶ ጠፊ ማለት እንደዚህ ነው ራሳችሁን አትወዱማል ቪዲዮ ለቅቄው ራሴን አጠፋለሁ አለች ታረጋለች ልጅቷ ታስተውቃለች አስቡት የራሷን ቪዲዮ ማለት ማንኛውም ሴት አይደለም ሴት ወንድ ራሱን ቀርጾ አይለቅ ማንኛውም ሴት ራሷን ካሜራ ቁጭ አድርጋ አትቀርጽም ወንዶች ናቸው ስንት ሴት እህቶቻችን በሚያሰቃዩበት ሰዓት ስንት ሴት እህቶቻችን የሚያሰቃዩ ወንዶች አሉ እቺ ደግሞ ተገለባብጣ የገንዛ ባሏን ቪዲዮ ቀርጣ እስከ ራሷ እለቀዋለሁ ታዲያችን እኔ ጤነኛ አይደለችም ስል ማለት ነው ጤነኛ አይደለችም ማለት ነው ያንሰኛል ጤነኛ አይደለችም ሁሉ ሲፈጠር ከዙሪያ የሚሄዱት ሰው ሁሉ ሰው ብላ የምታመጣቸው ሁሉ ጤነኛ አይደሉም የነካቸው ናቸው መጀመሪያ እኮ አብራችሁ የሚውል ሰው ራሱ አብራችሁ ምንድነው ይባለው ጊደር ካያ ጋር ብትውል ፈስተምራ ትመጣለች እንደሚባለው ማለት ነው መጀመሪያ አብራችሁ የሚሆን ሰው ራሱ አስፈላጊ ነው ስርዓት ከሌላቸው ሰዎች ጋር እየሄደች ስርዓት ከሌላቸው ሰዎች ጋር እየዋለች ጓደኞቿ ሁሉ ስርዓት የሌላቸው ናቸው እንዴት ይችልሽ ስንስራችን ራስ እንዴት ራሷን ትውደድ በጣም እኮ ነው የሚገርመው እንደገና ደግሞ ከፈትልኝና ልብሴን ልውሰድ ሳይድም በቃ ሲያው አሁን አነጋገሩ ማለት በጣም የሰለቸው ነው የሚመስለው በቃ ደግሽ እንዳገባውስ ደግሽ ድርሻለሁ በነገራችን ላይ የነተሎተሎ ቤት ግርግዳው ሰንበሌጥ ማለት ይሄ ነው መጀመሪያ በቃ ተቻኩሎ ምናምን ነገር ድርግም አለ የልጅነት ወዳጀና ታቃታለው ምናልባት አንድ ሰው እኮ ያደገ በሄደ ቁጥር ማንነቱ እንትኑ ሐሳቡ ፍላጎቱ እየተቀየረ ነው የሚሄደው ሰውን አቃለው ብሎ ማግባት በጣም ይከብዳል ከመጀመሪያ ወይ አብሮ ካላደገ ማለት ነው አሁን እቺ ልጅ ስለሚያቃት በቤተሰብ በመናም መጀመሪያ ሳይደስ ብሎ ታገባት አሁን ይሄው ደግሽ እንዳገባውሽ ደግሽ ፈታሻለሁ ደስ ይያለኝ ምንም የፈለገው እብድ ብትሆን ጥሩ አመለካከት ቢኖራት ለትዳሯ ለባሏ ክብር ቢኖራት ኖሮ ሳይድ እንደዚህ አይላትም ነበር ሳይድ ፈጥ ችግር የለውም ሂጂ ጥርግ ባይላትም ነበር ለራሷ ክብር የላት ለትዳሯ ክብር የላት ለሰው ክብር የላት ይሄው ሂጂ አላት ሂጂ በቃ እንደውም ልብስሽን ይዘሽ ሂጂ አላት ልብስሽን ይዘሽ ሂጂ ሲላት አሁን በረኪናው ያው በፊት አሁን በበረኪና ነው አይደል ያያዘችው በረኪናው እንግዲህ አስቡት አሁን በበረኪና ማስፈራራቷን ትታ
በራቁት ፎቶ ተሰው ያስፈራራል። እኔ ወንድ ነኝ እኔ በተለቀው ምንም አልሆንም ሲላት ለቅቄው ራሴን አጠፋለሁ። ያኔ አስቡት ለዚህን ደረጃ ለዚህን ያክል ደረጃ ካሜራ ደብቃ ራሷን ባለቤቷን እንግዲህ አላሁ አለም ሌላ ነገርም ያደረጉ ሊሆን ይችላል እኮ የቀረጸችው። በጣም ለአይምሮ የሚከብድና የሚሰቀጥጥ እኔ እንደዚህ አይነት ብልግና እንደዚህ አይነት አይደለም እንደዚህ አይነት ከባድ ስድብ አላውቅም። እንደዚህ አይነት ብልግና ያለባት ሴት ጋር ሄጄ ብታረቅ ምን አይነት ህይወት እንደሚቀጥል እንደሚኖረኝ ለኔም ሆነ ለልጆች አስባችሁታል? እኔ ሴት ልጆች ናቸው ያሉ ነገ የወደፊት ከኔ የበለጠ ከኔ ደስታ የበለጠ የልጆቼ ህይወት ያሳስበኛል። አሁን ይሄ ሰውዬ ከአዩ ጋር ሆኖ ትርቅ በጣም የማይታሰብ ነገር ነው በጭራሽ ማለት ነው። እኔ አሁን ልመለስ እንደዚህ እየፈለገኝ እንደዚህ እየለፋ ምናምን ብዬ ልመለስ ግን እቺ ለራሱ ያልሆነ ሲል ለኔ ትመለሳለች። ደግሞ እንደው እኔ ማለት ምን ያክል ስጠብቃታለሁ እንዴ? ምን አሁን እኔ ሰው አላቅ በሆነ ሰው አስልካ ካሜራ አሁን ዘመኑ በከፋበት ጊዜ ቤቴ ውስጥ ምን እንደምታስቀምጥ በምን አውቃለሁ? እቺ ለራሱ ያልሆነች ነገ ወይ ሳይድ ነገ ወይ ልጆቹን ብሎ ነገ ረጅም ሰዓት ቢያሳልፍ እንዴ እኔ ወይ ገሌን ስታጠብ ወይ ሽንት ቤት ልገባ ነው ብለ ሽንት ቤት ገብታ የሆነ ነገር ብታስቀምጥ አስባችሁታል? ገላ ሰው እንግዲህ ከነልብሱ ሻወር አይወስድ አስቡት። በንዴት ለቀው ማለት ነው። ሰው ደውሎ ነው ርቃና ፎቶሽን ተለቀሻል ቢሉኝ ምንድነው ሆኖ እኔም እንደሰው ተነስቼ ራሴን ላጠፋ ነው? ከዚህ ሁላ ነገር እናቴ እንደተከበርኩኝ ቁጭ ብለስ እንደዚህ እዚህ ዩቲዩብ ላይ መጥቼ የነሱ ቪዲዮ ሪአክሽን እየሰራው እንደዚህ እንዳማረብኝ ብሞትስ እናቴ እቺ እንደዚህ አርገል እኔ እንደ አይነት ነገር አልችልም እንትላለ ማለት አይምሮ ይነካና መንገድ ላይ ነው የምወጣው አብጄ ማለት ነው። አብዳለሁ። መጀመሪያ ሰው ለራሱ ክብር ሊኖረው ይገባል። እና እኔ ሰይድ እንደዚህ ያስፈራራች ከምትኖር እንደው ማለት ትዳር ማለት ፈልጋችሁ ሁለት ሰው ተዋዱ። አንዳንዴ እኮ ሰው ባይዋደድ ራሱ መከባበር አለ። ትዳር ወላሂ መከባበር ከሌለበት አንድ ወንድ ወይም ደግሞ አንድ ሴት ለጥቅም ከሆነ የሚፈልጋችሁ ያ ሰው በቃ የሆነ ሰዓት ላይ በቃ አውቶ መወርወሩ አይቀርም። ስልችት ሲለው አውቶ ይወረውራል። ስለዚህ አሁን ወይ ካልተከባበራችሁ ወይ ካልተዋደዳችሁ በቃ መለየት ነው ያለባችሁ። እንዴ ሰው አንቺ አሁን ሳይድን ለጥቅም ብለሽ ሙጭጭ ብለሽ ነገ ሲሰለችሁ አውቶ ቢጥልሽስ? እንዴ ካሁኑ ተነጋግራችሁ ብትላዩ አይሻልም? መጀመሪያ በኩለረክስ አስፈራራሽ። ይሄ በረኪና ነው ይሄን ሁላ ጉድ ያመጣብሽ ማለት ነው። በበረኪና አስፈራርተሽው አሁን ሰላም ኑሮ ራሱ እየኖርሽ አይደል? የራሽን ትዳር ለብቻሽ ኑረሽ ቢሆን ሰላም ትዳር ወይ ደግሞ ወዶሽ አግብቶሽ ቢሆን ሁለተኛም እንኳን ብትሆኚ እሱ ፈልጎሽ ተፈላልጋችሁ ተፈቃቅራችሁ ቢሆን ይሄ ሁላ ነገር አይመጣም። አሁንም እንደገና በረኪናው ሲያልቅ ወደ ምን ተሸጋገርሽ? ወደ ቪዲዮ ተሸጋገርሽ። እሱ ቪዲዮ ሲያልቅ አንቺ ነፍስ ታጠፊያለሽ ያለምን ጥርጥር እና በጣም ነው የሚያስጠላው። ልብ ይስጥሽ። ሰይድም በቃ አላህ ካንተ ጋር ይሁን። እኔን አትፈልገኝ ከዚህ በኋላ እዛው መጀመሪያ ሚስትን አስተካክላት፣ እሷን አስተካክላት፣ ልብ ይስጣት። መጀመሪያ በቃ እንደዚህ ነገር አታድርጊ ሐራም ነው በላት እንዴ። ስለዚህ መጀመሪያ ሚስትን ስነ ስርዓት አዘዝ። ከዛ እኔን ፍለጋ ትመጣለህ። ከዛ ልጆችንም ታያለህ። አሁን በዚህ ወከባ መሃል ሰይድ ልጆችንን ካያቸው ማለት ራሱ ችግር ነው። አሁን እኔ እናንተ ተስማምተን ራሱ ለልጆች አስቤ እኔ እስካሁን ራሱ ለልጆች በማሰብ ነው ለልጆች አስቤ እኔ እናንተ አንድ ላይ እንገናኝና ብንለያይም እንኳን እየመጣክ ልጆችን ያቸው ብልክና ቦታዬን ብታቅ ያለውበትን ብታቅ ለሷ መናገርም አይቀርም። ምን ልታረግ እንደምትችል ይከብዳል። እቺ ሰው ከማገት ወደ ኋላ አትልም እንዴ። ለራሷ የራሷን ቪዲዮ ለቃለሁ። እኔ እንጃ። እኔ በቃ ልብ አላህ ይስጥሽ ነው የምለው። ሌላ ምንም አልልሽም። ለማንኛውም ሰይድ አላህ ካንተ ጋር ይሁን። እኔ በዚህ ወከባ መሃል መቼም እና እዚህ ጋር ነኝ እና ልጆቼ ነኝ ምናምን አይደል። ምክንያቱም ከምንም እና ከማንም በላይ
ራሴና ልጆቼን ነው ማስቀድመው ማለት ነው። አንተ ፈልገህ ወደህ ስለገባ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነውና ወደህ ስለገባበት እኔ ስላንተ አይመለከተኝም። የልጆች አባት ነው ክፉ እንዲነካ አልፈልግም። ስለዚህ እዛው ባላችሁበት እኔ ለቀቅ አድርጉኝ፣ አጨቅጭቁኝ፣ በጓደኞችም አይጨቅጭቁኝ፣ አንተም አጨቅጭቀኝ። የዛን ጊዜ ሲፈጠር ሆይ ሆይ ብለው አጨብጭበው የዳሩ ሁሉ አሁን ለማስታረቅ የሚያጨበጭቡ ሁሉ እነሱም እናንተም በቃ ሽክፍክፍ ብላችሁ አዩን ከበብ ብላችሁ መከሯት፣ አዩን አስተካክሏት። ለወደፊቱ ለኔ ሳይሆን ለወደፊቱ ልጆቼ ራሱ አባታችን ቤት ብለው ሲሄዱ ምን አይነት እናት ናት ውስጥ ያለችው የሚለው ልጆቼ ስትል አሁን እኮ ቤት ቁጭ ብላችሁ ልጆቹ ራሱ መጡ አንተ ልጆቼ ስትል ሌላ ነገር ታስባለች ማለት ነው። ሌላ ነገር ልታረግ ትችላለች። ለራሱ ያልተመለሰች ሴት ነገ ልጆቼ ወጣት ይሆናሉ፣ ያድጋሉ። አላህ ያሳድግልኝ ልጅ ያላችሁ ነው አላህ ያሳድግላችሁና እኔ ያን ነገር ስለሚያስፈራኝ ይሄ ነገር ገደባ ብጅለት መጀመሪያ እኔን ከመፈለገ በፊት የራስህን ህይወት መስመር አስይዝ፣ የራስህን ህይወት አስተካክል። ከዛ በኋላ ያለው አላህ ያለው ነው የሚሆነው ሁሉም ነገር ማለት ነው። ለማንኛውም ወሬ ያበዛውባችሁ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።